በቤት ውስጥ የሚሰራ በጣም ቀላልና ጣፋጭ የካሮትና የተምር ኬክ አሰራር ነው ማሳያችሁ ዛሬ። ሰላም ሰላም የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? ውድ ቤተሰቦቼ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቷን ተጫኑ። ቤተሰብ ሆኖ ላለውኝ ዩቲዩብ በራሱ ቪዲዮ ስለማታዩ ዝም ብላችሁ ሰብስክራይብ ስለምታነሱ እያነሳው ነውና ስለምታረጉ እያነሳው ነውና ዛሬ ቀላልና በጣም ጣፋጭ የሆነ የካሮት እና የተምር ኬክ እንዴት በ30 ደቂቃ ውስጥ ማዘጋጀት እንችላለን የሚለውን አሳያችኋለሁ። በመጀመሪያ እዚህ ጋር 3 እንቁላል አለ። ካሮት እዚህ ጋር ተፈስቋል። ካሮት ወይም ጀዘር፣ ዘይት አለን፣ እዚህ ጋር ስኳር አለን፣ ቫኒሊያ የሚባለው አለ። ከዛ ደግሞ ቤኪንግ ፓውደር፣ ተምር ያስፈልገናል። እዚህ ጋር ተምር የኔ የተፈጨው ተምር ነው። እናንተ ዝም ብሎ አይዲውን ተምር ብታደርጉት በጣም ጥሩ ነው። እኔ አይዲ ተምር ስለሌለኝ የተፈጨውን እጠቀማለሁኝ ማለት ነው። አይዲውን ተምር 6 ወይም 7 ፍሬ ይበቃችኋል። ስለዚህ ምንድነው የምናደርገው? በመጀመሪያ 3 እንቁላል አለኝ እፈጨውና ለ5 ደቂቃ ያክል አቆየዋለሁኝ ማለት ነው። እሺ እዚህ ጋር 3 እንቁላላችንን ፈጭተናል። ተምር አለን እዚህ ጋር ተምሩን የሚበቃኝ ነው ማለት የተፈጨ ተምር ነው። እዚህ ጋር ደግሞ 1 ኩባያ የፈላ ውሃ አደርግበታለሁ ማለት ነው። ለአንድ 5 ደቂቃ 10 ደቂቃ ያክል ተምሩ እስከሚሟሟ ድረስ እንደዚህ እንተዋለን። እንቁላሉ ከተፈጨ በኋላ ለ5 ደቂቃ ያክል መቆየት አለበት። ከዛ በኋላ ስኳራችንን ጨምረን ደግሞ እንፈጨውና ለ5 ደቂቃ ያክል እናቆየዋለን። አሁን ቤኪንግ ፓውደር እናደርጋለን። 2 ስለሆነ ነው የሚሰራው 2 ኩባያ ያክል 2 መላጊያ ቤኪንግ ፓውደር አደርጋለሁ ማለት ነው። አንድ ኩባያ ነው ይሄ። እናንተ ዝም ብሎ በውሃ መጠጫ ኩባያ ማድረግ ትችላላችሁ። 1 ኩባያ አደርጋለሁ። ነጭ ዱቄት፣ ማንኛውም ነጭ ዱቄት መጠቀም ትችላላችሁ። 2 ኩባያ አድርጋለሁ። ከዛ ቫኒሊያ አደርጋለሁ ማለት ነው። 1 ቫኒሊያ አደርግበታለሁ። ከዛ በኋላ እዚህ ጋር ፈጭተን ያዘጋጀነውን ደግሞ ጀዘር አደርግበታለሁ ማለት ነው። ጀዘር ወይም ካሮት ተምሮ በዚህ መልኩ ማሟሟት ይኖርበታል። በደንብ እስኪሟሟ ድረስ እንደዚህ ታደርጉትና መጨረሻ ላይ ነው አብረን የምንፈጨው። አሁን እዚህ ጋር እናዋህዳለን ዱቄቱን ማለት ነው። በዚህ መልኩ ልክ ዱቄቱን እንደዚህ እያዋሃዳችሁ ያላችሁ ፎርናችሁን መሸቀል አለባችሁ። ፎርኑ በጣም የጋለ መሆን አለበት ማለት ነው። እንቁላሉ በዚህ መልኩ 5 ደቂቃ ሆኖታል። ከዛ ስኳር ጨምርና ድጋሚ እፈጨዋለሁ ማለት ነው። ፎርናችን ተሸቅሏል። አሁን እዚህ ጋር እንደዚህ አይነት እቃዎች ካላችሁ በእንደዚህ አይነት መጠቀም ትችላላችሁ። ከሌላችሁ ደግሞ በዚህ ዘር መጠቀም ትችላላችሁ ማለት ነው። ወረቀት አድርጌበታለሁ። በመቀጠል ዱቄታችንን በደንብ እናዋህደዋለን ማለት ነው። አሁን የቀረን ምንድነው? ዘይትና ተምር ነው። ዘይትና ተምሩን አቀላቅሎ ከ5 ደቂቃ በኋላ እየቆየን ማስጠጥ። አሁን 5 ደቂቃ ሞልቶታል። ስኳሩ ዘይቱን እጨምራለሁ ማለት ነው። ዘይቱ ያበባው ዘይት ቢሆን የሚረጋው ዘይት ባይሆን ይመረጣል ማለት ነው። ምክንያቱም የሚረጋው ዘይት ለሰውነትም ተስማሚ አይደለም፣ ደግሞ ጣዕሙን ሊቀይረው ይችላል ማለት ነው። ያኛው ቢሆን ይመረጣል። አሁን በድጋሚ ተፈጨዋለሁ ማለት ነው። 5 ደቂቃው ሞልቷል። ይኸው በዚህ መልኩ ወፍሮልናል። አሁን ተምራችንን እንጨምራለን ማለት ነው። ከዛ ተምራችንን ጨምረን ድጋሚ እንፈጨዋለን። ለ5 ደቂቃ ያክል እናቆየዋለን። እሺ ተመልካቾቼ በዚህ መልኩ ጨርሻለሁኝ ማለት ነው። አሁን ዱቄቱን እና ውህዱን በአንድ ላይ እናቀላቅለዋለን። በደንብ መቀላቀል ስላለበት እንደዚህ አይነት ባይሆንም ጠንከር ያለ ነገር ካላችሁ ለምሳሌ እንደዚህ አይነት ወይም ደግሞ የብረቱ ካላችሁ መጠቀም ትችላላችሁ ማለት ነው። የብረቱ ማለት የዚህ ዘር ማለት ነው። እንደዚህ ብጤ ይሄው ዱቄታችንን በዚህ መልኩ አቀላቅለን ጨርሰናል። ዱቄት እንዳይኖረው በደንብ ማቀላቀል ይኖርባችኋል። በዚህ ነበር እኔ የምሰራው 2 ኩባያ ስለሆነ ግዴታ ሌላ ላይ መቀነስ ስላለብኝ ዛሬ ለእናንተ ለማሳየት ስለሆነ በዚህ እሰራለሁ። ተከታተሉ።
ይሄው በዚህ መልኩ ጨርሰናል። አሁን ጋለው ፎርን ውስጥ እናስገባዋለን ማለት ነው። መጨረሻውን ተከታተሉ። ይሄው እንደዚህ ስታደርጉ የታችኛውን ሁለቱም ከላይ የሚሸቀላችሁ ከታይም ከላይ የሚሸቀላችሁ ከጋለ በኋላ የላይኛውን ማጥፋት አለባችሁ። የታችኛው ትንሽ እስኪበስል ድረስ ማለት ነው። ኬካችን በዚህ መልኩ ተዘጋጅቶ ጨርሰናል ማለት ነው። ከወደዳችሁት ሰብስክራይብ ላይክ አድርጉ። ያው ብዙ ጊዜ ዝርጓ ሳህን ምርጥ ናት ማለት ነው። ለመቁረስም ለማንኛውም ነገር ስለሚመች እኔ ጨርሻለሁኝ። አብራችሁኝ ስለቆያችሁ አመሰግናለሁ። ይሄ ጣዕሙ በጣም ነው የሚጣፍጠው። ትኩስ ነው፣ ሲበርድ ደግሞ በጣም ይጣፍጣል። በዚህ መልኩ ያዘጋጃችሁ መጠቀም ትችላላችሁ። ሰብስክራይብ አድርጉ።